ደጃል ከመውጣቱ በፊት ደጃል ምልክቶች ይኖሩታል። ሁለት ዋና ዋና ደጃል ወደ ፍጡራኑ ከመውጣቱ በፊት ሁለት ምልክቶች አሉት። እነሱን ላስታውሳችሁ። አንደኛ ዩንሳ ዚክሩ፣ ደጃል መወሳት ያቆማል የሚወጣበት ዓመት አካባቢ። የቁሉ ነቢዩ ሰለላሁ ዐለይሂ ወሰለም ነቢያችን ምን ይላሉ? ላ የኽሩጁ ደጃል፣ ደጃል እኮ ወደ ኡመቶች አይወጣም ሐታ የዝሀለ ናሱ ዐን ዚክሪ ወሐታ ተትሩከ ልአኢመቱ ዚክረሁ ፊል መናቢር። ደጃል አይወጣም ህዝቦቹ እሱም ማስታወስ እስካቆሙ ድረስ ቢሆን እንጂ። የመስጂድ ኹጥባ አድራጊዎች አኢማዎች ሚንበራቸው ላይ ቆመው ኹጥባ ሲያደርጉ የደጃልን ስም እስከረሱት ድረስ እንጂ። በዛን ዓመታት ደጃል የሚያወሰው ይጠፋል፣ ስሙ ይዋጣል። ያኔ ደጃል ይወጣል። አንዱ ምልክቱ ምንድነው? ህዝብ ስለ ደጃል ማውራት ያቆማል። ኢንሻአላህ አውርተናል እኛ በዚህ ዓመት አይወጣም አይደል? አንዱና ዋናው ምልክት ደጃል መወሳት ይቆማል። ሁለተኛው ትልቁ ምልክት መልሐመቱል ኩብራ፣ ከትልቅ የሙስሊሞቹ የጦር ድል በኋላ ነው የሚወጣው። ሙስሊም ላይ በስፋት ተዘግቧል። አጠር ላርግላችሁ። ሙስሊሞቹ ከ80 ባንዲራ ይዘው ወይም 80 አገሮች ጋር ጦርነት ይገጥማሉ። ያኔ ሙስሊሞች በመጀመሪያ ቀን ይሸነፋሉ። ሁለተኛ፣ ሶስተኛ፣ አራተኛው ቀን ላይ ይላሉ ረሱላህ ሰለላሁ ዐለይሂ ወሰለም ነሃض عليهم بقية أهل الإسلام፣ የዲን አልኢስላም ሰራዊት እንዳለ ይሳተፋል። እንዳልነበር አድርገው ነሳራውን ያጠፉታል፣ እንዳለ ይገሉታል። ሐታ ይላሉ ረሱል የዚህን ያማሟታቸውን ክብደት ሲናገሩ ሐታ إن الطائر ليمر بجنباتهم فما يخلفكم حتى يخر ميتا። አንድ እርግብ እዚህ ተነስቶ እነሱን አልፎ ሳይሄድ የነሱ የጀናዛው ሽታ መሃል ላይ በገሎ ይጥለዋል ይላሉ ረሱል ሰለላሁ ዐለይሂ ወሰለም። የመብዛታቸው መሞት ሸይጣን የሱ ሰራዊቶች እንደዛ ሲሸነፉ ሲሞቱ ሲያይ ይቆጣል። ሙስሊሞቹ ወደ ተቀረው አውሮፓ ሀገር እንዳይዘምቱ አንድ ጥሪ ይጣራል አሉ ረሱል ሰለላሁ ዐለይሂ ወሰለም። ሙስሊሞቹን ሊያስደነግጥ በጣም አላህ የሚፈሩ ሙስሊሞች የነበሩበት ዘመን መሃል ላይ ምን ይላል? ኸረደ ደጃል ፊ አህሊኩም ይላቸዋል። ደጃል ቤተሰባችሁ ወጣባችሁ ይላቸዋል። ሙስሊሙ የያዙትን ገኒማ ይላሉ ይጥሉታል ደንግጠው። እንዳልኳችሁ ሸሂድ ደጃልን ማውሳት አቁመው ነበር ለዓመታት። ድንገት ይህን ስም ሲሰሙ ያውቁ ስለነበር ይደነግጣሉ። ወጣ እንዴ 10 ጋላቢዎችን ይልካሉ። ስለላ ወጧል፣ ሂዱ እስኪዩት። ነቢዩ ሰለላሁ ዐለይሂ ወሰለም እነዚህን 10 ሰላዮችን ሲገልጹ ምን ይላሉ? እኒ ለአዕሪፉ አስማአሁም፣ እኔ እኮ እነዚህን ጋላቢዎች ስማቸውን አውቀዋለሁ፣ የአባቶቻቸውንም ስም አውቀዋለሁ። ወአልዋነ ኸዩልህም፣ የፈረሶቻቸውን ከለር፣ ምናልባት መኪና ሊሆን ይችላል፣ የመኪናዎቻቸውንም ከለር አውቀዋለሁ። ሁም ኸይሩ ፈዋሪሲን አላ ወጅሂል አርድ የውመኢዚን፣ እንደነሱ አይነት ጋላቢ ያኔ የለም ይላሉ። በጣም አላህ የሚፈሩ ትውልዶች ናቸው እነዚህ። 10ዎቹ አጣርተው ደጃል እንዳልወጣ ወሬው ተራ መሆኑን ይዘው ይመለሱና ወደ ቤቶቻቸው ሲበተኑ ይላሉ ረሱል ሁናክ የኽሩጁ ደጃል፣ ደጃል ያኔ ይወጣል፣ መሬትን ያዳርሳታል። አይነ የኽሩጅ የት አቅጣጫ ነው የሚወጣው? ነቢያችን ሰለላሁ ዐለይሂ ወሰለም ይላሉ ኢነሁ ኻሪጁን በይነ ሻም ወልዕራቅ፣ ደጃል የሚወጣው በሻምና በዒራቅ መካከል ነው አሉ። ፈዓሰ የሚናን ወዓሰ ሽማላን፣ በስተቀኝ ያበላሻታል መሬትን፣ ፈዓሰ ሽማላን በስተግራም ይበክላታል። ያ ዒባደላሂ ፈስቡቱ፣ እናንተ የአላህ ባሮች ጽኑ ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። ጽኑ እንዳትፈቱ፣ ጽኑ ፈተናውን ተወጡት ይሉናል ነቢያችን ሰለላሁ ዐለይሂ ወሰለም።